ሰላምና ጤና ለእናንተ ይሁን። የተከበራችሁ የፉትቦል ታይም ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ሁሉ ለእናንተ ይሁን። የዕለተ አርብ ምሽት አዳዲስና ትኩስ ስፖርታዊ ዜናዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እናንተም ታዲያ ይህን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱን በአክብሮት እንጋብዛለን። የዛሬ ምሽት የሚደረጉ የአውሮፓ ትልልቅ ሊጎች ጨዋታ ጥቆማ እናደርግላችሁና እንጀምር። ዛሬ እንግዲህ በአውሮፓ ትልልቆቹ ሊጎች ጨዋታዎች ይመለሳሉ። በፈረንሳይ ሊጓን፣ በጀርመን ቡንደስሊጋ፣ ጣሊያን ሴሪያ እንደዚሁም በስፓኒሽ ላሊጋ የሚደረጉ ጨዋታዎች አሉ። የእነሱን የጨዋታ ጥቆማ እናደርግላችሁ። ምሽት 3:45 ላይ ሲል ኒስ ከኔትስ ጋር የሚያደርጉት የፈረንሳይ ሊጓን ጨዋታ አለ። ነገ በእርግጥ ፓሪስ ሰን ዠርመን ጨዋታውን ያደርጋል። ያን ጨዋታ የሚያሸንፍ ከሆነ ምናልባትም የፈረንሳይ ሊጓን ዋንጫን ማንሳቱን ያረጋግጣል። ምናልባትም እንግዲህ ነገ ፓሪስ ሰን ዠርሜን 12 ሰዓት ላይ ሲል ከኦንዤር ጋራ የሚያደርገው ጨዋታ አለ። እሱን ጨዋታ የሚያሸንፍ ከሆነ የፈረንሳይ ሊጓን እንግዲህ ዋንጫ ማንሳቱን ያረጋግጣል። ዛሬ ምሽት ግን ኒስ ከኔትስ ጋራ የሚያደርጉት ጨዋታ ይጠበቃል። በጀርመን ቡንደስሊጋ የሚደረግ ጨዋታ አለ። በእርግጥ የጀርመን ቡንደስሊጋ በ28ኛ ሳምንት ጨዋታ ሲመለስ ኦግስበርግ ከባየር ሙኒክ ጋራ የሚያደርጉት ጨዋታ አለ። ባየር ሙኒክ በ65 ነጥብ ቡንደስሊጋውን ይመራል። 27 የቡንደስሊጋ ጨዋታዎችን ተጫውቷል። 78 ጎል አስቆጥሮ 26 ጎል ተቆጥሮበታል። ከሱ በመቀጠል ባየር ሊቨርኩሰን ነው 27 የቡንደስሊጋ ጨዋታዎችን ተጫውቶ 62 ጎል አስቆጥሮ 34 ጎል ተቆጥሮበት በ59 ነጥብ እንደዚሁ ሁለተኛ ላይ የተቀመጠው። ታዲያ ዛሬ ኦግስበርግና ባየር ሙኒክ ጨዋታቸውን ያደርጋሉ። በባየር ሊቨርኩሰንና ባየር ሙኒክ መካከል አሁን የ6 ነጥብ ልዩነት አለ። ዛሬ እንግዲህ ምናልባትም ይህንን ጨዋታ ባየር ሙኒክ ኦግስበርግ ጋር የሚያደርገውን ጨዋታ የሚያሸንፍ ከሆነ ነጥቡ ነገ ባየር ሊቨርኩሰን እስኪጫወት ድረስ ወደ 9 ያሰፋዋል። በእርግጥ ኦግስበርግም ቀላል ቡድን አይደለም። ዛሬ ባየር ሙኒክን ይፈትነዋል ተብሎ ይጠበቃል። ጨዋታቸውን ምሽት 3 ሰዓት ተኩል ላይ ሲል የሚያደርጉ ይሆናል። ኦግስበርግ ከባየር ሙኒክ የ27ኛ የጀርመን ቡንደስሊጋ ጨዋታ። የጣሊያን ሴሪያ ጨዋታም ይመለሳል። ዛሬ ጄኖዋ ከዩዲኒዜ በሚያደርጉት የ31ኛ ሳምንት የጣሊያን ሴሪያ ጨዋታ ይመለሳል። የጣሊያን ሴሪያ የዋንጫ ፉክክሩ አሁንም እንደ ተጧጧፈ ቀጥሏል። ኢንተር ሚላን በ67 ነጥብ ሴሪያውን ይመራል። ከዛን ቀጥለው የአንቶኒዮ ኮንቴ ናፖሊ በ64 ነጥብ ሴሪያውን በሁለተኛ ደረጃ ይዟል። ሁለቱም ቡድኖች 30 ጨዋታዎችን ተጫውተዋል። በሴሪያው ኢንተር ሚላን እንግዲህ 67 ጎል ተቆጥሮበት 67 ጎል አስቆጥሯል። 28 ጎል ተቆጥሮበታል። እንደዚሁ ናፖሊም 47 ጎል አስቆጥሮ 24 ጎል እንደዚሁ ተቆጥሮበታል። ታዲያ ዛሬ እንግዲህ ዩዲኒዜና ጄኖዋ የሚያደርጉት ጨዋታ ምናልባትም በሴሪያው ላይ ለመቆየት ላለመውረድ የሚደረግ ጥረት ነው። በእርግጥ ዩዲኒዜ በሴሪያው ላይ መቆየቱን ያረጋገጠ ይመስላል። 40 ነጥብ ሰብስቧል በ30 የሴሪያ ጨዋታዎች። እንደዚሁ ዩዲኒዜም ምናልባትም መውረዱ ሊያሰጋው ይችላል። 35 ነጥብ ሰብስቦ 12ኛ ላይ ደረጃ ተቀምጧል። ዩዲኒዜ በ40 ነጥብ እንደዚሁ 10ኛ ደረጃ ላይ ተቀምጧል። የስፓኒሽ ላሊጋም ዛሬ ምሽት ይደረጋል። ራዮ ቫይካኖ ከኢስፓኞል የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ 30ኛ ሳምንት የስፓኒሽ ላሊጋ ጨዋታ ነው። ራዮ ቫይካኖ በሜዳው እንግዲህ ስፓኞልን ሲያስተናግድ ስፓኞል እንግዲህ ወደ ሊግቱ ላለመውረድ የሚያደርገው ጥረት ነው። 29 ነጥብ ሰብስቧል። 28 ጨዋታዎችን ተጫውቶ 16ኛ ደረጃ ላይ ነው የሚገኘው። ራዮ ቫይካኖ በእርግጥ ላለመውረድ የሚደረገውን ፍልሚያ አልፎታል ማለት ይቻላል። በ40 ነጥብ 7ኛ ደረጃ ላይ ነው የተቀመጠው። 29 የላሊጋ የስፓኒሽ ላሊጋ ጨዋታዎችን ተጫውቶ የማንቸስተር ሲቲው አማካኝ ኬቨን ደብሮይኒ የ33 ዓመቱ ቤልጂየማዊ ኢንተርናሽናል
በማንቸስተር ሲቲ ቤት ድንቅ የውድድር ዘመናትን አሳልፏል። 10 የውድድር ዘመናትን አሳልፏል ኬቨን ደብሩይኔ። ታዲያ በዘንድሮ የውድድር ዓመት ሲጠናቀቅ ከማንቸስተር ሲቲ ቤት እንደሚለቅ ዛሬ አስታውቋል። ይህ ቤልጅየማዊ የመሃል ሜዳ ተጫዋች ኬቨን ደብሩይኔ ለማንቸስተር ሲቲ 413 ጨዋታዎችን መጫወት ችሏል በሁሉም ውድድር። እንደዚሁ 106 ጎሎችን ማስቆጠር ሲችል 147 አሲስቶችን ማድረግ ችሏል። ለማንቸስተር ሲቲ የተዋቡ 10 የውድድር ዘመናትን አሳልፏል። ኬቨን ደብሩይኔ 19 የተለያዩ ዋንጫዎችንም ማንሳት ችሏል። ከማንቸስተር ሲቲ ጋር 6 የፕሪሚየር ሊግ ዋንጫዎችን አስቷል። እንደዚሁ 5 የካራባው ካፕ፣ 2 የኤፍኤ ካፕ እንደዚሁ 1 የቻምፒዮንስ ሊግ ዋንጫን ማንሳት ችሏል። በ2023 ከኢንተር ሚላን ጋራ በፍጻሜ ማንቸስተር ሲቲ ገናኝቶ ያንን ዋንጫ ማንቸስተር ሲቲ ከፍ ማድረጉ የሚታወስ ነው። ታዲያ ኬቨን ደብሩይኔም በሲቲ ቤት የአውሮፓ ቻምፒዮንስ ሊግን ማንሳት ችሏል። የተለያዩ 19 ዋንጫዎችን ከማንቸስተር ሲቲ ጋራ ማንሳት ችሏል። እንግዲህ በትልልቆቹ የአውሮፓ ሊጎችም እንግዲህ በአምስቱ ሊጎች የኬቨን ደብሩይኔ ያክል እንግዲህ በ2015 ለማንቸስተር ሲቲ ከፈረመ በኋላ የእሱን ያክል የጎል እድሎችን ቻንሶችን የፈጠረ ተጫዋች የለም። 827 ቻንሶችን መፍጠር ችሏል በማንቸስተር ሲቲ ቤት። ኬቨን ደብሩይኔ ድንቅ የውድድር ዘመናትን ማሳለፍ ችሏል ከማንቸስተር ሲቲ ጋር። ታዲያ ሰኔ 30 ይጠናቀቃል ኮንትራቱ። እንግዲህ ኬቨን ደብሩይኔ ከማንቸስተር ሲቲ ቤት እንደሚለቅ አረጋግጧል። በመጪው ሮብ ምሽት እንግዲህ አርሰናልና ሪያል ማድሪድ በአውሮፓ ቻምፒዮንስ ሊግ ጨዋታቸው ያደርጋሉ። ታዲያ እዚህ ጨዋታ ላይ የሪያል ማድሪድ ተጫዋቾች ምናልባትም ይህንን ጨዋታ ሊቀጡ ይችላሉ በሚል የተለያዩ ሚዲያዎች ሲዘግቡ ተመልክተን ነበረ። እንደ አንቶኒዮ ሩዲገር እንደዚሁ ደግሞ እንደ ቪኒሲየስ ጁኒየር የመሳሰሉ ተጫዋቾች ምናልባትም ቅጣት ሊጠብቃቸው ይችላል ሲባል ነበረ። ዛሬ ግን እንግዲህ በወጡ መረጃዎች መሰረት የሪያል ማድሪድ ሁሉም ተጫዋቾች ለአርሰናሉ ጨዋታ እንደሚሰለፉ ተረጋግጠዋል። በእርግጥ እዚህ ጨዋታ ላይ ሲሰለፉ አንቶኒዮ ሩዲገር 40,000 ዩሮ እንደተቀጣ ተረጋግጠዋል። እንግዲህ ይህ ተጫዋች ይህን ያክል ገንዘብ ቢቀጣም ለጨዋታው እንደሚሰለፍ ተረጋግጧል። የአርሰናሉ እንግዲህ አሰልጣኝ ሚኬል አርቴታ ዛሬ ጋዜጣዊ መግለጫ ሰጥቷል። ታዲያ ስለ አውሮፓ ቻምፒዮንስ ሊግ ጨዋታም ሀሳቡን አካፍሏል። እንግዲህ ለሪያል ማድሪዱ ጨዋታ ቲምበር እና እንግዲህ ቤን ዋይት ሊደርሱ እንደሚችሉ ተናግሯል። ምናልባትም ለአርሰናል ደጋፊዎች ይህ ነገር ሆኖ ዜና ይመስላል። ብሩኖ ፈርናንዴዝ የማንቸስተር ዩናይትዱ አማካኝ የወሩ ምርጥ ተጫዋች ተብሎ ተመርጧል። በፕሪሚየር ሊጉ ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ዘንድሮ ጥሩ የውድድር ዘመን እያሳለፈ ይገኛል። በግሉ ቡድኑ ደካማ የውድድር ዘመናትን እያሳለፈ ቢገኝም ብሩኖ ፈርናንዴዝ ጥሩ የውድድር ዘመን እያሳለፈ ይገኛል። ታዲያ የዚህ ወር እንግዲህ ምርጡ ተጫዋች ተብሎ ተመርጧል። የፌብራሪ የዚህ ወር የልቢ ምርጡ ተጫዋች መባል ችሏል። በአሰልጣኞች ደግሞ የኖቲንግሃም ፎረስቱ አሰልጣኝ ኑኖ ስፒሪቶ ሳንቶ የወሩ ምርጥ አሰልጣኝ ተብለው ተመርጠዋል። ሜሪኖ ለአርሰናል እንግዲህ ፌብራሪ 15 አጥቂ ሆኖ ከጀመረበት ጊዜ ጀምሮ በፕሪሚየር ሊጉ የሱን ያክል ብዙ ሹቶችን ያደረገ የለም። በፕሪሚየር ሊጉ 8 ጎል ማስቆጠር ችለዋል። እንግዲህ ሚኬል ሜሪኖ የአርሰናል አጥቂ ሆኖ ከጀመረ ወዲህ ታዲያ በጎልም የሱን ያክል እንግዲህ የጎል እድሎችን የፈጠረ እንደዚሁም ጎል ያስቆጠረ ተጫዋች እንደሌለ እየተመለከትን እንገኛለን። ማርከስ ራሽፎርድ ደሞዙን ሊቀንስ እንደሚችል እየተገለጸ ይገኛል። የማንቸስተር ዩናይትዱ የፊት መስመር ተጫዋች ማርከስ ራሽፎርድ በውሰት አሁን ላይ ለአስቶን ቪላ እየተጫወተ ይገኛል። ታዲያ በክረምቱ ምናልባትም በአስቶን ቪላ ቋሚ ሆኖ የሚፈርም ከሆነ ይህ ተጫዋች ደሞዙን ሊቀንስ እንደሚችል እየተገለጸ ይገኛል። አሁን አብዛኛውን ደሞዙን አስቶን ቪላ እየከፋ ይገኛል። ምናልባትም በክረምቱ በዛው ውሉን የሚያራዝም ከሆነ ወይንም አዲስ ኮንትራት የሚፈርም ከሆነ
አስቶን ቪላ ደሞዙን እንደሚቀንስ እየተነገረ ይገኛል። አሁን በማንቸስተር ዩናይትድ ቤት የሚከፈለው ደሞዝ 350,000 ፓውንድ ይከፈለዋል በሳምንት። ግሬዝማን እንግዲህ በክረምቱ ውሉ ይጠናቀቃል እና ከአትሌቲኮ ማድሪድ ቤት ምናልባትም ሊለቅ እንደሚችል እየተገለጸ ይገኛል። የቀድሞ የባርሴሎና ተጫዋች እንደዚሁ የአሁን የአትሌቲኮ ማድሪድ ተጫዋች በክረምቱ ከአትሌቲኮ ዲ ማድሪድ እንደሚለቅ እየተገለጸ ይገኛል። ምናልባትም ከአትሌቲኮ ማድሪድ የሚለቅ ከሆነ ወደ ሳውዲ ፕሮ ሊግ ሊያቀና እንደሚችል እየተገለጸ ይገኛል። የኖቲንግሃም ፎረስቱን የመሃል ሜዳ ተከላካይ ሙሊሮን ለማስፈረም የተለያዩ ክለቦች ጥረት እያደረጉ ይገኛሉ። ከነዚህ ክለቦች መካከል ቸልሲና ሊቨርፑል ይህን ተጫዋች ለማስፈረም አሁንም ጥረታቸውን እያደረጉ እንደሚገኙ እየተገለጸ ይገኛል። ታዲያ ኖቲንግሃም ፎረስት ግን ይህን ተጫዋች ለመልቀቅ ምንም አይነት ፍላጎት እንደሌለው በአንጻሩ እየተነገረ ይገኛል። በኖቲንግሃም ፎረስት ማራኪ ውድድር ዘመን እያሳለፈ ይገኛል። ሞሬሎ ብራዚላዊ ሴንተር ባክ ባሳለፍነው እንግዲህ ሳምንት አጋማሽ ከማንቸስተር ዩናይትድ ጋር ባደረጉት ጨዋታም ሃሪ ማጉዌርን የሞከራትን ድንቅ ኳስ ከጎሉ መስመር ላይ እንዳወጣ ተመልክተናል። ይህ ተጫዋች ለኖቲንግሃም ፎረስት ዘንድሮ ወሳኙ ተጫዋች ሆኗል። የቦሩሲያ ዶርትመንዱ ተጫዋች እንግዲህ የቀድሞ የሮማ ተጫዋች የነበረው ማትስ ሆልሜስ ከእግር ኳስ ራሱን እንደሚያገል እየተገለጸ ይገኛል። የዘንድሮ ውድድር ዓመት ሲጠናቀቅ ይህ ጀርመናዊ ተከላካይ የዓለም ዋንጫ አንስቷል ከጀርመን ብሔራዊ ቡድን ጋር እንደዚሁም ለሮማ በርካታ ጨዋታዎችን መጫወት ችሏል። አሁን ደግሞ በቦሩሲያ ዶርትመንድ እየተጫወተ ይገኛል። ማቲያስ ሆልምስ በቦሩሲያ ዶርትመንድ ዘንድሮ ምናልባትም የውድድር ዓመት ሲጠናቀቅ ጨዋታውን አቁሞ ማለም ጫማውን ሊሰቀል እንደሚችል እየተገለጸ ይገኛል። የተከበራችሁ የፉትቦል ታይም ቤተሰቦች የዛሬውን ስፖርታዊ መረጃዎች እንደዚህ በሚመስል መልኩ ወደ እናንተ አደረሰን። በሌላ ዝግጅት እስክንገናኝ ድረስ በያላችሁበት ሰላም ሁሉ ለእናንተ ይሁን።